ቆይ እኒያ የሰፈራችን ሴትዮ ያኔ ልጄ ይመች ስሜ ቀር ያሉኝ ሲመርቁ ይመስሉኝ እየረገሙኝ ነበር እንዴ? ሙከራ 567 ወረወረ አያደውን ወት እዚህ ሲንጎ ውብስ ሰላም ጤና ይስጥልኝ። ይህ የዳኒ ጉርሻ ጊዜ ነው። ሄደ የዳኒ ጉርሻ በዚህ ሚዲያ ልቦናን የሚያበሩ አእምሮን የሚያሰፉ ቁም ነገሮችን ሳይበዛ ሳይንዛዛ በጥበብ ከሽነን እንጋብዛችኋለን። ጉርሻ፣ የዳኒ ጉርሻ። እንቅልፍ የሚጠላ አለ? አይመስለኝም። እንቅልፍ እጠላለሁ የሚል ካለ ከሞቀ እንቅልፉ ቀስቅሶ አሁንስ ተብሎ ቢጠየቅ ምነው ከገነት አወጣችሁኝ ብሎ ነው የሚቆጣ። መኝታው የትም ይሁን የሞቀ አልጋ፣ ጎዳና ላይ፣ መኪና ውስጥ በዛች እንቅልፍ ሰዓት ሰውነታችን ውጥረቱን አርግቦ አእምሮአችን ተረጋግቶ ባለበት በዛች ቅጽበት የእንቅልፍ ድባብ ውስጥ ምቾት ምን እንደሆነ እናውቃለን። ችግሩ ወር የሚያንኳካው ያችን ቅጽበት ያችን ድባብ መጠኗን አሳልፈን እየተለጠጠ ስትመጣ ነው። ያኔ ሰው ብቻ አይደለም ቅዱስ መጽሐፉም ተግሳጽ ይጨምራል። ድሃ እንዳትሆን እንቅልፍ አትውደድ፣ ዓይንህን ክፈት እንጀራም ትጠግባለህ። ምሳሌ 20:13። ይሄ በአእምሮአችን እንዳለ ነገራችንን ትንሽ ጠምዘዝ እናድርገው። ምቾት በጥቂቱ የተለማመርነው አድቅቆ አሳስሮ ኋላ የሚገለን መርዝ ነው። ነው አይ ነው። ምቾት በሕይወታችን ቦታ አለው። ልክ እንደዛች ጣፋጭ የእንቅልፍ ድባብ ለሰውነታችን ጤንነት፣ ለአእምሮአችን እረፍት እንደሚያስፈልገው ራሳችን ሪቻርድ ለማድረግ ቢያስፈልገንም ልኩን ሲያልፍ ውጤቱ የዋልዮሽ ነው። በኑሮ ውስጥ ያለም የበዛ ምቾት ካልባነኑበት አስሮ የሚያስቀር በራስ ላይ የሰሩት እስር ቤት ነው። አፍዞ አደንዝዞ እንዲያው የሚያንከላውስ እጠፋሪስ should I say more? በነገራችን ላይ ስለ ኮምፎርት ዞን እያወሩ አይደለም። የሩቅ ዝምድና ቢኖራቸውም not exactly። ኮምፎርት ዞን በአማርኛ ኑሮ ካሉት መቃብርም ይሞቃል። ከጥሩ ወይም መጥፎ ሁኔታ ውስጥ ሊመነጭ ይችላል። ወደው ሳይሆን ነገሮች ግድ ሲሉ በመላመድ መተዋወቅ ይመጣና ከማያውቁት መላእክት የለመዱ ሰይጣን ይሻላል ማለት እንጀምራለን። ዞኑን ትተን ስለ ኮምፎርቱ ነው የምናወራው። እዚህ ላይ ምቾት በተለይም ባደጉት ሀገራት ረቂቅ ሆኖ ዙሪያ ገቡን ያጠረ ወረም ነው። የነክ ቴክኖሎጂና ስልጣኔ ሕይወትን በምን መልኩ እንደሚለውጠው ለጊዜው ቆየንና ዓለማችን በቴክኖሎጂ ገዛ ምን ያለ ተቀየረች ለማየት ብዙ ወደ ኋላ መሄድ አያስፈልግም። በተለይም ከኢንተርኔት ኤክስፕሎዥን በኋላ እድገትና ለውጡ ባናት ነው። ካለ በሰማይ መንገድ አለ ትላንት ነበር። ዛሬ ካለ በስልክ መንገድ አለ ነው ነገሩ። ከሞቀ ቤት ሶፋ ላይ ተመችቶ ከራበ ኪችን ገብተህ ምን አደከመ ባለበት ከምትወደው ሬስቶራንት የምትወደውን ምግብ በደቂቃ ከቤት ደጃፍ ስልኩን ብቻ ተጫነው። መጫን ለካ ስራ ነው። ስልኩን በስሱ ነካ። በአጠቃላይ ኪሱ ለሞላ ኑሮ ራሱ ድራይቭ ስሩ እየሆነ ነው ያለው። ሩጫ ሁሉ ምቾትን የሚነሱ ነገሮቹን ጠራርጎ ማጥፋት ላይ ነው። የነገሮች በቀላሉ መገኘት አክሰሰብል ኤንድ ኮንቪኒየንስ መሆን፣ ይህ ሁሉ ምቾት እኛ ሰዎች ላይ የሚፈጥረው ብዙ ሳይድ ኢፌክት አለ። ኑሮን ለማሻሻል የተደረገው የዘመናት የስልጣኔ ዘመቻ ዛሬ ላይ ልኩን አልፈው ኤዶኒዝም ከገባን ቆየ። ኤዶኒዝም ስሜትን ማርካት፣ እመም የተባለን ነገር ሁሉ ማስወገድ፣ የህይወት ብቸኛና ዋና ዓላማው ደስታ ብቻ ነው ብሎ የሚሰብክ ፍልስፍና ነው። ለሰውነታችን ህመም ዲስኮምፈርት ፔን ኪለር፣ ለአእምሮአችን መጎርበጥ ኢንተርቴንመንት ነው መልሱ። የክላስ ልዩነቱ በድሃና በአፍታማ ያለው ርቀት እንዳለው ነው። የኢንተርኔት ኤክስፕሎዥን ተከትሎ የመጣው ስማርትፎን
ሁሉንም በአንድ ስውር ቨርቹዋል ድር አስሮታል። ራሳችንን ለማዳመጥ ጥሞና ለመውሰድ ያሉን እድልና አጋጣሚዎች ሁሉ በስማርትፎን ተወስደዋል። እያንዳንዳችን ባለንበት ጥግ እንዳለብን ደካማ ጎን ያንን ድክመታችንን የሚያሞዳምድ ድራግ ከመዳፋችን ላይ አለ። ኢንፎርሜሽን በቀላሉ አክሰስ ማድረግ ስለምንችል we are tricked by a false sense of knowledge. I think የኢንተርኔት ኤክስፕሎዥን ተከትሎ የስማርትፎን መስፋፋት አንዱ በእኛ ላይ የባህሪ ለውጥ ያመጣው ትዕግስት ማጣት ነው። ኢንስታንት ግራቲፊኬሽን everything being on the tip of our fingers ፈጣን እርካታ ለመቆየት፣ ለመዳበር፣ ለመብሰል ጊዜው የለንም። ወዴት እንደምንሄድ ባይታወቅም ሁሌም እንደተጣደፍን ነው። በዚህ ዘመን ትዕግስትን ስሙ ሳይሆን ሀብት ያደረገ ምንኛ ታደለ። እመም፣ ፔን፣ ዲስኮምፈርት የህይወት አካል ነው። የሚያጠነክር አንጥሮ የሚያወጣን ፈተና ችግር ነው። ትላንት ያንን ፈተና እራሷ ተፈጥሮ ኑሮ ነበረች የምትልክብን። ለማደግ ለመጠንከር እድሉን እናገኝ ነበር። ዛሬ በተለይ ባደጉት ሀገራት ሁሉም እንደ አቅሙ ነገሮች አልጋ ባልጋ ሆነው እድሉን ተነፍከናል። we are living in a concrete jungle። ጥያቄ፣ በዚህ ሁሉ ምቾት የነገሮች በቀላሉ መገኘት accessible and convenience መሆን እንቅፋቶች ከመንገዱ እየተጠራረጉለት ምን ነው ታዲያ ሰው ደስታና ሰላም ራቀውሳ? አሁን ሰሞኑን የወጣው የ2025 ወርልድ ሃፒነስ ሪፖርት እንደሚያሳየው የዓለም ሀያሏ የዓለም ሀብታሟ የቴክኖሎጂና ስልጣኔ መዲናዋ አሜሪካ 24ኛ ነው የወጣችው። መልሱን ለእናንተ ትችዋለሁ። ናው ቴስት ዮርሰልፍ። ራስን ፈትነው። በዕለት ተዕለት ውሎ ውስጥ ራስን ታዘበው። ምን ያህል ጊዜ ስልክህን ቼክ ታደርጋለህ? ምን ያህል ጊዜ በሶሻል ሚዲያ ላይ ጊዜን ታጠፋለህ? ስልክን ወደ ሬስቶራንት ይዘህ ትገባለህ? መቼ ነበር ሙሉ መጽሐፍ ያነበብኩ? ወደ ሱፐርማርኬት ስትሄድ መኪና የምታቆመው ከበሩ አካባቢ ነው? መቼ ነበር ረጅም መንገድ በእግር ሄድከው? ሌላም ሌላም ሌላም። ቅዱስ መጽሐፍ ምን ነበር ያለን? ድሃ እንዳትሆን እንቅልፍን አትውደድ፣ ዓይንን ክፈት፣ እንጀራም ትጠግባለህ። በመጨረሻ በዚህ ሁሉ ግርግርና ውጣ ውረድ ውስጥ ድንገት ንቅት ብለህ ፍጹም ተመችቶ ደስተኛ ሆነ ከምትወደው ወዳጅ ጋር የምታሳልፈው ጊዜ ሊሆን ይችላል። አሊያም ከቤተሰብ ከልጆች ጋር ጨዋታ፣ እንዲያው ከዋዳር በተፈጥሮ መሃል እንዲመሰል ቅጽበቶች ላይ ራስን ካገኘው፣ ልቦና ተገልጦ ይህንን ካስተዋልክ አቦይ መች። ለዛሬ ያለን በዚያ በቃ። ወዳጆች ሸር ክረሙ። የሳምንት ሰው ይበለን።